ሰላም የሰላማዊት ኪችን ቤተሰቦች እንዴት ናችሁ? ሴናቡል ልሰራ ሞቅ ያለ ውሃ አድርጌያለሁ እና ስኳር ከዛ እርሾ አድርጌ አቦካዋለሁ። ኮፍ እስከሚል ጠብቀውና ከዛ አቦካዋለሁ። ሴናቡል ወይ ደግሞ በአረብኛ ሀላ የሚባለው ጣፋጭ ማለት ነው። ለሱ ነው። እዚህ ጋር ዱቄት አዘጋጅቻለሁ። ግማሽ ኪሎ የሚሆን ነው። ትንሽ ብዙ ስለፈለኩ መስራት እሱን አዘጋጅቻለሁ። እና ቤኪንግ ፓውደር ትንሽ አደርግበታለሁ። ትንሽ ጨው አደርግበታለሁ። ከዛ እንደዚህ ኮፍ ሲልልኝ እሱ ላይ አደርጋለሁ። የኮፍ ያስባልኩት ላይ አደርግና ከዛ በኋላ እንትን አደርግበታለሁ። አንድ እንቁላል ብቻሉ ሁለት ማድረግ ትችላላችሁ። አንድ ስልኬ ካሜራ ስለያዝኩኝ ነው በዚህ መንገድ ማደርገው እና ትንሽ ቫኒላ አደርግበታለሁ። እንቁላል እንዳይሸት ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ ቤተሰቦቼ። አበረታቱኝ። ላይክ፣ ሼር፣ አስተያየት፣ ኮሜንት። ከዛ በኋላ እዚህ ጋራ በደንብ አድርጌ አቦካዋለሁ። በቃ ልስልስ እስከሚል ቆንጆ ማለት ለስላሳ ሊጥ መሆን አለበት። የምንፈልገውን አይነት ሀላ እንዲሰጠን ማለት ነው። እና በደንብ አድርጌ አቦካዋለሁ። በወተት ነው ያረኩ ማቦካው ውሃ ላለመጠቀም ማለት ነው። እና ላይክ ሼር አድርጉኝ ቤተሰቦች፣ አበረታቱኝ። እዚህ ጋር ደግሞ ዝብዳ ወይ ደግሞ ቅቤ፣ የገበታም ቅቤ ሊሆን ይችላል፣ ብቻ አቅልጬ አድርጌበታለሁ። በጣም ለስላሳና ሶፍት እንዲሆንልኝ የምፈልገውን አይነት ሳይዝ እንዲሰጥልኝ አሁን አብኩቼ እንደዚህ ሽት አድርጌ ማሽን መጠቀም ትችላላችሁ። እኔ ግን በእጄ ነው ማቦካው። በደንብ ሽት አድርጌ አስቀምጨዋለሁ። እና እዚህ ጋር ደግሞ የምፈልገውን ስኳርና ግርፋ ወይ ደግሞ የቀረፋ የሚባለው እሱን ፈጭቼ አብሬ ቀላቅዬ ነው ያደረኩት። እና ይሄንን አድርጌ ነው ከዛ አቅልጬ ዝብዳ። አሁን እኔ ዝብዳውን ሳላቀልጥ ነው ያደረኩት። በደንብ አብሬ ሳሸው ክሬም እንዲሆንልኝ ብዬ ማለት ነው። አሁን እንደዚህ ኩፍ ብሎልኛል። አያችሁት እንዴት አይነት የሚገርም ሊጥ ነው የሆነው። ልስልስ ብሎ ቆንጆ ሆኖልኛል። እዚህ ጋር ደግሞ አዘጋጅቻለሁ ቀረፋውን። አያችሁት እንደ ክሬም እንዲሆን ብዬ ነው ሳላቀልጥ ያደረኩት። ከዛ እዚህ ጋር ሊጤም ስለቦካልኝ እየዳመጥኩኝ በዳመጫ እንደዚህ አድርጌ እየዳመጥኩ አንዳንዴ ካሜራውን ራሴ ይዤ ስለሆነ ነው። ለካሜራ ጥራትና ለድምጽ ጥራት በጣም ይቅርታ ጠይቃለሁ ቤተሰቦቼ፣ በጣም ይቅርታ ጠይቃለሁ። አሁን እዚህ ጋር ያንን ያዘጋጀሁትን እያደረኩበትኝ ነው፣ ክሬሙን ማለት ነው። በደንብ አድርጋችሁ ትቀቡታላችሁ። ካሜራ ምናምን ገና ስላላዘጋጀሁኝ የካሜራ ችግር አለብኝ። የድምጽም ያው ገና ጀማሪ ስለሆንኩኝ ነው። አበረታቱኝ፣ አስተያየት ስጡኝ፣ ኮሜንት፣ ላይክ አድርጉ። ሰዎች ጋር ቪዲዮ እንዲደርስ አድርጉልኝ ቤተሰቦቼ። ይሄን እንደዚህ አድርጌ በደንብ አድርጌ ቀባዋለሁ። እኔ ብዙም እንደዚህ እቱን ብዝት እንዲል ስላልፈለኩኝ ነው። ከዛ በኋላ እንደዚህ ካረኩ በኋላ ዱቄቱን ደግሞ ለብቻው ደግሞ ነሰንስበታለሁ፣ ንስንስ አደርግበታለሁ። ከዛ ባለፈው ሳምንት የሰራሁት ነበር አይደል ክሬም። እሱን ክሬም ኮንደንሳይዱን ሚልክ እሱን የሰራሁት ለዚህ ሀላ ይሆናል። ከዛ እሱን በኋላ አደርግበታለሁ ማለት ነው። እና እሱን ደግሞ ሞክሩት። በሌላ ደግሞ ቀለል ባለ ደግሞ እንዴት እንደሚሰራ እሱን አሳያችኋለሁ። ሞክሩት። በጣም ነው የወደድኩት። በጣም ጣፋጭ ነው። እዚህ ጋር ደግሞ ክር መጠቀም ትችላላችሁ። ክር ሌላ መንገድ ብቻ ለመቁረጥ ሌላ መንገድ መጠቀም ይቻላል። እኔ ግን በዚህ መንገድ ነው እንትን ያልኩት እና ቪዲዮን ካት እያደረኩት ነው።
አሁን እዚህ ጋር የምፈልገውን ጠቅልዬ ትንሽ ከፍ ብሎልኛል። ፍርን ውስጥ ያስገባሁት ነው ወይ ስቶቭ ውስጥ አስገብቼው ነው። ስቶቭ ውስጥ አስገብቼው በቃ እንዴት እንደሚያምር እዩት። በጣም ነው የሚያምረው። በጣም ጣፋጭ ነው። በጣም ደግሞ በቃ እንትን ነው፣ ለስላሳ ነው። እዩት እንዴት እንደሚያምር። በዛው በሳህን ማቅረብ ይቻላል። እኔ ግን አውጥቼዋለሁ ከሳህን ውስጥ። እዩት እንዴት ስነካው ራሱ በጣም ለስላሳ ነው።